ምን ቆምር አትበላትም እኔ አይበላም ብዬ አስዛለሁ። አይበላም በጭራሽ እንቆምር ጭራሽ እንቆምር ተብሎ እኮ ነው። ሰላም ጋይስ እንዴት ናችሁልኝ? ዛሬም ሰላማችሁ ብዝት ይበልኝ ያልኩኝ ቪዲዮአችንን ጀምረናል። እንኳን ወደዚህ ቻናል በሰላም መጣችሁ። አዲስ የሆናችሁ ዌልካም ብለናል። ቤቱን ሰብስክራይበር ያረጋችሁ ቤተሰብ መሆን ትችላላችሁ። ነባሮች ደግሞ በጣም እያመሰገንኳችሁ ያው ዌልካም ብያለሁ። እናንተ ነው ፈታ ያረጓችኋል ብዬ ያሰብኳቸውን ቪዲዮዎች ወደ እናንተ አቀርብላችኋለሁ ማለት ነው። ያው ብዙ አላንዛዛባችሁ። በቅድሚያ ግን ይሄን ቻናል ሰብስክራይበር ያረጋችሁ ምን እያረጉት ነው? የጌታ ሰው እየጸለዩበት ነው ማለት ጸሎት ላይ ናቸው። አረ ጀለስ ምን ይሰራል? ጋይስ ጀለሱ ምን እየሰራ ነው? ጀለሳችን እነሱ ጀለስ ይቃምሽ ላላ እንበል። እሰይ እንደዚህ ነው ወንድም። የነሱ ጋር ምንም አይነት ጭቅጭቅ የለውም። የሚቅምበት ላይ ሂደው ጸሎት ያደርጉለት ነው። እሱ አይሰማም አባቴ። ቆይ ግን አላማው ምንድን ነው? ጫት እንዲተው ማድረግ ነው? ጀለስ ምንም ነገር ጣጣ የለበትም። ሰላም ሀያ ወደ ቅማይኔም ልሂድ እናንተም ወደ ስራችሁ ምናምን ነው መሰለኝ። ጀለስ ሰላም ብላቸው ጠርግ። ይቺን ሙዳዬ ምጽዋት ውስጥ አስገባልኝ። እሺ ዋት? ይቅርታ ወንድም፣ ወደ ቤተ ክርስቲያን ነህ? አዎ። ይቺን ሙዳዬ ምጽዋት ውስጥ አስገባልኝ። እሺ አመሰግናለሁ። ቺፕስ ሲዶ ማስገባት አይችልም ነበር። ጀለስ ፏ ያለበት ነው። ደገመው። እሺ ሰላም ነው አለን። ዛሬ እኮ ማርያም ነች የምታስገባልኝ። ሙዳይ መጽዋት ውስጥ እያለ ይሰጣል። ፍሬንድ ቅምቀማ ላይ ናት። ፈታ እንበላላ። አንተ ፈታ ካላልክበት እኔ ፈታልበታለሁ። ዛሬ እኮ ማርያም ነች የምታስገባው። የለህም እንዴ? ዛሬ እንኳን አለኝ ብለህ ነው። ከፊትሽ ቆሜያለሁ፣ ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ወይ ስሚኝ አማልጅኝ። ማዘር ሲጋራ አለ እንዴ? ሸሽዋን ምንድን ነው እያደረጉ ያሉት? ወደ ራሱ ተመለሰ። ቆይ እስከ መቼ ነው? ወንድ ልጅ ቆረጠ ይላሉ። እንደዚህ ተስፋም ስንቆርጥ ባንዲ አሁን ምን እንደሚቆረጥ ነው ግራ የገባን። እስኪ የሚቆረጠውን አምጡና እኛም እንቆርጣለን። እንዴት ነህ? ዛሬ መድኃኒዓለም ነው አለኝ የምታስገባልኝ። አላስገባልኝ። ምን ነው? እስካሁን እየሰጠኝ ያለው ብር እያስገባውልህ አልነበረም።
በተቃራኒ እየጠጣሁበትና እያጨስኩበት ነበር። እኔ መቼም ከሱስ የምወጣ ሰው አይደለሁ። ነገረው። ከአምላኬ እንኳን የምሰርቅ እኔ ኃጢአተኛ ነኝ። ሁላችንም እኮ ኃጢአተኞች ነን። የኔ ግን ይብሳል የሚባል ነገር የለም። ኃጢአት አጋጥሟችሁ ግን አያውቅም ማለት እኔ እናንተን አላልኩም፣ ግን የሆነ እንደዚህ አይነት ሰው አጋጥሟችሁ አያውቅም? እኔ ራሴው ነኝ ራሴው፣ ምንም ሌላ ማጋጠም የለው። እስኪ ቪዲዮውን ጨርሰው መጀመሪያ። ኃጢአት ነው። ጨነቀን፣ ራሴን ጠሎት፣ ከሱስ ለመውጣት ምንም ብጥር አልቻልኩም። ዋናው ጥረትን አለማቋረጥ ነው። ውጤት ያለው ከጥረት ነው። እኔ እንጃ አልመስላለኝ። ሳይመስልህም ቢሆን ጥረትህን ቀጥል። አንድ ቀን ሱስህን ትገላገለዋለህ፣ ታቆመዋለህ። ምናልባት ልታቆመውም ጫፍ ደርሰህ ሊሆን ይችላል። ጫፍ ደርሰህ ተስፋ አትቁረጥ። አሁን ወዴት እየሄድክ ነው? ይቅር ካለኝ ወደ ደጁ እሄዳለሁ። ታዲያ አንተ እኮ ግን እዚህ የገረመኝ ሰውየው ምንም አላለውም። አይታችኋል? አንዳንዴ ቤተክርስቲያን ከሚመላለሱ ሰዎች ይልቅ ውጭ ያለን የኛ ዱርዮች ሰዎች ሳንሻል አንቀር መሰል። ምን ኧረ አንሻልም፣ እዛው ቤቱ የሆኑ ሰዎች ይሻላሉ። ስማ ታዲያ አንተ እኮ ለሁላችንም ምሳሌ የምትሆን ሰው ነህ። ኃጢአት እየሰራ እንኳን ደጁ ነህ። እኛ እኮ ኃጢአት እየሰራን ራሳችን እንደ ንጹህ እናያለን። ደጁን ረግጠን እንኳን አናውቅም። ምን ዋጋ አለው? ደጁ እየተመላለስኩ ካልተለወጥኩ። ድርጊት ተጸጽቶሃል? በጣም። የሰው ልጅ ተጸጽቶ ወደ አምላኩ ከመቅረብ በላይ መለወጥ ሊኖር አይችልም። አምላክ የሚያስተምርበት መንገድ ብዙ ነው። ፈጣሪ የሚፈልገው የእኛ ንስሐ እንጂ ምጽዋት አይደለም። አምላክ ከጻድቃን በላይ ለኃጢአተኞች በጣም ቅርብ ነው። ሂድ ወደ ደጁ፣ ሰላም ያለው እርሱ ጋር ነው። እኔ ግራ ገብቶኛል ወገን። ጀለስ ለምንድን ነው ታዲያ የማይሄደው? ስብከት መጀመርም እኮ ይችላል ማይኩን ከሰጡት። ሰበክን እኮ እኛንም ጎበዝ ተሰበክን። በቃ አሁን ነጠላ ለብሼ ጠዋት ወንድሜ ጸልይልኝ። ይሰማኛል? ልብ ንጹህ ነው፣ አምላክ ይሰማሃል። መሻቴን ብቻ ስላየህ ደካማ ልጅህን ጎበኘ። አረ የገንዘብ ያለ እስከ መቼ ነው? ቆይ ግን እኔ እንዲህ የምሆነው በቃ የዕለት ተዕለት ህይወቴ እንዲህ ነው ማለት ነው? ቆይ እስኪ እዚህ ጋር ምንድን ነው የሚለው? የሹገር ማሚ ስልክ ቁጥር ነው እንዴ? አይ አይደለም። እና ምንድን ነው የሚለው? እስቲ ቆይ ላንብበው። ለማንኛውም አለፈ እንቆምር ሐኪም ቤት በ300 ብር ብቻ ከህመሙ እናድኑታለን። ድንገት ባይድኑ እንኳን እኛ 500 ብር እንሰጡታለን። እንዴ አረ ምን አይነት መታደል ነው ዛሬ! በቃ መዋይና ትክክለኛ ቁማር ቤት ትክክለኛ። የት ነው? አሳዩንማ። ተበላን እኮ ጎበዝ ተበላን። ይሄ አብያተር ምናምን ተውት ተጫወቱብን። አሁን ደግሞ ሌላ አለ። ምን አይነት መታደል ነው ዛሬ! በቃ መዋይና አገኘው ማለት አይደል? አሁን ነው ልሂድ። ጋይስ አንድ ነገር ትዝ ብሎ ሄዶ መዋያዬን አገኘው አይደለ ሲል እንደሱ ገብቷቸዋል። ቆምር ሐኪም ቤት ይላል። ይግቡ። ቁጭ በል። ማን ልበል ስምህን? ፒፖ እባላለሁ ዶክተር። እና ፒፖ ምንህን አሞህ ነው የመጣኸው? ዶክተር በቃ ምንም አይነት ጣም መለየት አልቻልኩም። ምንም አይነት ማለት ይቻላል። አይዞህ ምንም ችግር የለውም ትድናለህ። ነርስ እስኪ ከሳጥን 22 ሽሮፕ ሚሽን የምትሰሩ ሰዎች ተው ይባላል፣ ግን እኔ እንጃ ጣዕም አለየሁም ብላችሁ ትሄዳላችሁ። እስኪ እንቀጥለው። ምንም ችግር የለውም ትድናለህ። ነርስ እስኪ ከሳጥን 22 ሽሮፕ አምጪልኝ። ኧረ ዶክተር ገለጸልህ ማለት እዚሁ ነው። በል ይሄና እስቲ ፉት በለው። እሺ ዶክተር።
ተፈወስን ሁላችንም። እኔም ተፈወስኩ፣ አሁን ተፈውሻለሁ። በእውነት ለዛሬ ጤነኛ ሁኛ አላውቅም። እንዴ ዶክተር ይሄ እኮ ሽንት ነው። እንኳን ደስ አለ። ይኸው የመቅመስ ችሎታ ተመልሷል። በል 300 ብሩን ከፍለህ ውጣ። ወይኔ ፒፖ እንደ ቀልድ 300 ብር ነበር። እውነትም እንቆምር አትበላትም። እኔ አይበላም ብዬ አስዛለሁ። አይበላም በጭራሽ። እንቆምር ጭራሽ እንቆምር ተብሎ እኮ ነው ጀለስ። ወይኔ አገኛችኋለሁ፣ አሁንም አገኛችኋለሁ ብላ እየሄደች ነው ጀለስ። ከአንድ ሳምንት በኋላ ይላል። ይግቡ። እንዴ ፒፖ እንዴት ነህ? ና እስቲ ቁጭ በል። ሰላም ነው? አላወቀውም። እሱ ብቻ ነው የሚመላለሰው። ሌላ ታካሚ የለም ነው። ከስተመራቸውን በጣም ያሉ በደንብ አትኩሮት ሰጥተው። ሰላም ነው? ምን ደህንነት አለ ብለው ነው ዶክተር? በቃ ሙሉ ለሙሉ በሚባል ደረጃ የማስታወስ ችሎታዬን አጥቻለሁ። ሁሉን ነገር እየረሳው ተቸገርኩ። ምንም ችግር የለውም፣ ትድናለህ። ነርስ እስኪ ከሳጥን 22 ሽሮፑን አንጪው። እንዴ ዶክተር ሳጥን 22ማ እኮ ሽንት ነው። እንኳን ደስ አለህ ፒፖ፣ ይኸው የማስታወስ ችሎታ ተመልሷል። በል 300 ብሩን ከፍለህ ውጣ። እንዴ ከባድ አበሉም። እኔ እኮ ተናግሬያለሁ። ሲነገር አልሰማ ብላችሁ ነው። አይበላም። መቼ ነው ብር የማያገኘው? ውላለሁ ብሎት ዋሉበት አልኳችሁ። እንኳን ሊውልበት አይደለም ያንን 500 ብር to sandwich to coffee. አለ ዩቲዩብ ይላል ማለት። Oh my god, I forget my wallet. It's okay. One sandwich, one coffee. በቃ ትክክል ብሏል። ምንም ከሌለህ የለህም አባት። ከሌለህ ሲደሰቱ ታያለህ፣ ሲበሉ ታያለህ። ከሌለህ የለህም። አለቀ። ተፈጥሮ ነው፣ ኔቸር። በጣም እርዳታቸው ያስፈልገኛል። በእውነት በጣም ብር ያስፈልገኛል። ወይ እኔ 80 ሺህ ብር ብቻ ነው ያለኝ። ዋት አልችልም፣ ይቅርታ ኤዲ። አትችልም። እኔም ልደቴ ደርሷል። ቀሚስ መግዣ ነው። የምራችሁ ነው። በጣም ያስፈልገኛል እያልኳችሁ ነው። ምንድን ነው የሚሉት? 80 ሺህ ይዣለሁ፣ ልደቴ ደርሷል። ከችግር ጋር ምንድን ነው የሚያገናኛቸው? እነዚህ ከችግር በላይ ናቸው እነዚህ ነገሮች። ማለት 80 ሺህ ካለ ለችግር የሚደርስ አይደለም ማለት ነው። ጎበዝ 80 ሺህ ኑሮ ለችግር መደረስ አይደለም። ራስን ተኮፍሰህ አትሂድ። ጀለስ ልደቷ ደርሷል፣ ለሰው ችግር መድረስ አትችልም። በቃ ግዴታ አትችልም። የምራችሁ ነው። በጣም ያስፈልገኛል እያልኳችሁ ነው። እኔም ይኸው ስልኬ ተበላሽቷል፣ ማሰሪያዬ ነው። እንዴ የምራችሁ ነው? ቢያንስ የዚህኛው ይሻላል። የዚህኛው ችግር ይሻላል። የሶስተኛው ስልኬ ተበላሽቷል፣ ማሰሪያ ነው። እንደው አይሆንም ግን ይሻላል ነው ከነዚህኞቹ። የኔ ምስኪን እኔ ልዘንልሽ። ጋይሶች ያ ነገር ነው የሚያሳስባት ይመስለኛል። ስለዚህ የጓደኝነታችንን ማዋጣት አለብን። 5 ዓመት ዋት ናይስ። ይሄ ነው ጓደኝነት ማለት፣ ይሄ ነው። ሰርፕራይዝ ሊያረጓት ነው ለካ። ምን አውቀን ፈረድን እኮ ጎበዝ፣ ፈረድን። አየህ ቸኩለ መፍረድ ለዚህ ያዳርጋል። አንፍረድ እያልኳችሁ አንፍረድ።
እንየው ቪዲዮ መጀመሪያ ምን አትፍረዱ። ለማንኛውም የኔ ፍቅር አራት ላችሁ ቱታን ያረኩት ምን ሆናለች? ታይ ቱታን ያረኩት እየተደብቀዋለሁ ምን ሆናለች? ታፋኛለች እንዴ? አረፍቺ ሴት እየተደማመጠ ቱታን ያረኩት እና ምን ችግር አለው? አትሰማም እንዴ? ቱታን ያረኩት በቃ እንዴ ምን አድርገህ ነው የምትለው? ሰውዬው ያሽከካች ምናምን ሌላ ቀስቃሽ ነገሮችን ድምጽ እና ተርኳሽ ምልክቶችን ማለት ድምጾችን ማሰማት የለባትም። ቱታን ያረገ ሽርጥን ያረገ ቱታን ያረገው ችግር አለው? ምን ነው ስክ ትችይኝ ኧረ በፈጣሪ አዛጋችሁ ነው የሚል እንዲህ ነው የምታዛገው። ምን ሆነሽ ነው? ምን ሆነ ነው? ቱታን ያረኩት አማርኛ አይደል እንዴ የማወራው? እና ምን ችግር አለው? እየተራረገው ነው። የት ላረገው ነው? የት ሊያረገው ነው? ታስበም እንዴ? እሷ ደግሞ ኧረ ወይ ተነስተን እንሂድ በቃ ወደ ቤት። አሁንስ እየደበረኝ ነው። ሴትዮ ቱታን ያረኩት አልኩሽ አይደለም እንዴ? የሱ ደግሞ በዛ የሱ በዛ ሲያንቀ እንዴ ምን ታደርገውታለህ? እንቅፋቱን ያዘው እንቅፋቱን ምን ታርግ? ግን አያይ እውነት አንዳንድ ሴቶች ግን ይሄ ነገር በህገ መንግስት ግዴታ ህጉ ላይ ካልሰፈረ ብላችሁ አትበሉ። በቃ ቱታን የለበስ ነው ቁምጣን የለበስ ነው ቀመታችሁ እንትናዬ ኤርናሞልዬ አይ ምንድን ነው ሰው ቱታ እዚህ የስንት አለ? አይሆንማ እንዴ ደስ እኛም እኮ እንቃለድ ደስ ይለናል ብንቃለድ እዛም እሷም ጋር ያችኛውም ጋር ብንቃለድ ደስ ይለናል። ግን አይሆንም ይሆን ደስ ይለናል እኛ ፌራሪ ሮልስ ሮይስ ጂ ክላስ በድምፁ ያውቃቸዋላት። ምን ያክል እነዚህ ሁሉ መኪና ቢኖረው ነው ወይስ መቼም ተበድሮ አይደለም ይሄ ሁሉ መኪና አውቆ ድምፁ እንደዚህ የሚለየው? አንተ እዚህ ቁጭ ብለህ እንትና ድምጽ ነው በል ሰው ሌላ እንትን ውስጥ ገብቷል። እንደዚህ ወበር ድምጽ መኪናውን ይለያል። حسن واضح ريحة بيض محمود بعرف تحب እኔ ትርጉሙን አላውቅም፣ ግን ሁለተኛው ላይ ታችኋል ከተኮሰው በኋላ ተው ማህሙድ ተው፣ እንዴት ነው የሚተኩሰው? بعرف تحب البيض محمود احمد يا عم هي ضربة متسين وانت انجس واحد مصطفى يا عم خري መጨረሻ ላይ ነው ተሳስቶ ነበር። የመጨረሻ ላይ አትዴታ አትኩረት ቢሰጠው ነው። ሽንት ቤት ሲገቡ ሁሌ አንድ ላይ ነው ማለት ነው እነዚህ ሰዎች ጋር። ኧረ በድምፅ መለየት ዘጋጆት ቪዲዮ ይህን ይመስል ነበረ። ፈታ ካላችሁበት ላይክ አድርጉ። ነበረን ቆይታ በጣም አመሰግናለሁ። ቪዲዮውን እስከ መጨረሻ ድረስ ስላያችሁትም
በጣም ቴንኪው እና በቀጣይ ቪዲዮ ደግሞ ለየት ያሉ ቪዲዮዎችን ይዘን እንመጣለን። እስከዛው ድረስ ሰላማችሁ ብዝት ይበልልኝ። ሰላም ሁኑ።